باسمك نحيا الله بسمح أن نرعلن. بسم الله الحمد لله الصلاة والسلام على رسول الله وعلى آله وأصحابه ومن والاه. السلام عليكم ورحمة الله وبركاته. الودود عرض نبي يونس عليه السلام. وذا النون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إلا أنت سبحانك إني كنت من الظالمين. የአሳውንም ባለቤት ተቆጥቶ በሄደ ጊዜ አስታውስ፣ በእርሱም ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። አሳውም ዋጠው፣ በጨለማዎችም ውስጥ ሆኖ ካንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዳዮቹ ነበርኩ በማለት ተጣራ። ሱረቱል አንቢያ። ቀጥሎ ያለውን አንቀጽ ደግሞ እንመልከት። ፈስተጀብና ለሁ ወነጀይናሁ ሚነል ገም ወከዛሊከ ኑንጂል ሙእሚኒን። ለእርሱም ጥሪውን ተቀበልነው፣ ከጭንቅም አዳንነው፣ እንደዚሁም ምእመናንን እናድናለን። ሱረቱል አንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ለዳዕዋ ሥራ ጣኢፍ ሄደው በተደበደቡ ጊዜ እንዲህ በማለት ነበር ብሶታቸውን ለአላህ ሱብሓነሁ ወተዓላ የተናገሩት። አላህ ሆይ የጉልበቴን መድከም መላ ማጣቴና ብዙዎች ዘንድ መዋረዴን ላንተ እናገራለሁ። አንተ የደካሞች ጌታ ነህ፣ አንተ ጌታዬ ነህ፣ ለማን ትተወኛለህ? ይህ ከአላህ ሱብሓነሁ ወተዓላ ጋር የተደረገ ብቻ ንግግር ነው። አላህን በመቅረብ ችግራችንን እንነግረዋለን። ያለሱ ማንም እንደሌለንም በመንገድ ወደ አልወዱድም እንሄዳለን፣ እሱም ይሰማናል። የዚህን አይነቱን አምልኮ መለማመድ ይኖርብናል። እንዴት አላህን ሱብሓነሁ ወተዓላ ማምለክ እንዳለባቸውና ወደ እሱ መወደድ እንዳለባቸው ለልጆቻችንም ልናስተምር ይገባል። አልወዱድ ከባሮቹ ጋር አላህ ሱብሓነሁ ወተዓላ እንዲህ ብሏል። إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا. እነዚያ ያመኑና በጎ ስራዎችን ይሰሩ አርራህማን ለነሱ ውዴታን ይሰጣቸዋል። ሱረቱል መርየም። وهو الغفور الودود ذو العرش المجيد. እርሱም ምሕረተ ብዙ ወዳድ ነው፣ የዙፋኑ ባለቤት የላቀው ነው። ሱረቱል ቡሩጅ። ስለሆነም መልካም ስራ እናብዛ፣ የሚወድ ከሆነው አምላክ መወደድን እንጠብቅ። ታዲያ ከዚህ በላይ ክብር ይኖር ይሆን? فسوف يأتي الله بقوم يحبونهم ويحبونه. አላህ የሚወዳቸውንና የሚወዱት የሆኑትን ህዝቦች ያመጣል። ሱረቱል ማኢዳ። ይህ የቁርአን አንቀጽ በብዙ ነገሮች ላይ አልወዱድ የሆነው አላህን ያስተዋውቀናል። አላህ ሱብሓነሁ ወተዓላ ውዴታን በራሱ ነው የጀመረው፣ የሚወዳቸው በማለት። ነቢዩ ሰለላሁ ዐለይሂ ወሰለም የሚሉትን ደግሞ እንስማ። ይልቅና ባለቤት የሆነው አላህ የቂያማ ቀን ይጣራል። አደም ሆይ አላህ ከዘሮች መካከል የተወሰኑትን ወደ እሳት እንድትለይ ያዝሃል በማለት። አደምም ጌታዬ ሆይ የእሳት ምን ያህል ሰው ነው ይላል። አላህም ከሺህ ሰዎች 999ን ወደ እሳት፣ አንድ ደግሞ ወደ ጀነት ላክ ይለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሲናገሩ ሰሃቦች ፊቶቻቸውን ሸፍነው የለቅሶ ድምፅ ያሰሙ ጀመር። ነቢዩ ሰለላሁ ዐለይሂ ወሰለም ቤታቸው ገቡ። ጅብሪል ወረደና አላህ ባሮችን ለምን ተስፋ ታስቆርጣለህ? ውጣና አበስራቸው አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ወጡና ከያእጁጅ እና ማእጁጅ 999 ከእናንተ ደግሞ አንድ ነው አሉ። ቀጥሎም እኔ የጀነት 1/4 እንድትሆኑ እመኛለሁ አሉ። አላሁ አክበር አሉ። ነቢዩ ሰለላሁ ዐለይሂ ወሰለም እኔ የጀነትን 1/3 ትሆኑ ዘንድ እመኛለሁ አሉ። እኛም አላሁ አክበር አሉ። ነቢዩም ሰለላሁ ዐለይሂ ወሰለም የጀነት ሰዎች ግማሽ እንድትሆኑ እመኛለሁ አሉ። በዚህ መልኩ አልወዱድ ባሮቹ ደስ እንዲሰኙ ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ሁለት አይኖች እሳት አይነካቸውም በማለት ከአላህ ፍራቻ የተነሳ ያለቀሰች አይንን ጠቅሰዋል።
ባልወዱድ ደስ ይበለን። ይህችን አይን አላህ ሱብሓነሁ ወተዓላ እሳትን እርም አድርጎባታልና። በሐዲሰል ቁድሲ እንደተዘገበው አላህ ሱብሓነሁ ወተዓላ በወሳኝ ቁጥርና ከንፈሩ በተንቀሳቀሰች ቁጥር እኔ ከባሪያዬ ጋር ነኝ ብሏል። ስለሆነም አላህ ሱብሓነሁ ወተዓላ በማውሳት እንዘውትር። አላህ ሱብሓነሁ ወተዓላ ፈዝኩሩኒ አዝኩሩኩም ወሽኩሩሊ ወላ ተክፉሩን፣ አስታውሱኝ አስታውሳችኋለሁና ለእኔም አመስግኑ አትካዱኝም። ሱረቱል በቀራ። በውስጡ ያወሳኝን በውስጤ አወሳዋለሁ፣ በአደባባይ ያወሳኝን ከሱ በበለጠ በአደባባይ አወሳዋለሁ ይላል አላህ። ታዲያ አላህ ሱብሓነሁ ወተዓላ ወዳድ አምላክ አይደለምን? ዑስማን ኢብኑ ጦልሃ የሚባል ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና የአላህ መልእክተኛ ሆይ ሰውነቴ ውስጥ ህመም ይሰማኛል አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም በሱና በአላህ ሱብሓነሁ ወተዓላ መካከል ያለው ግንኙነት የጠበቀ እንዲሆን ፈለጉ። እናም በሚያምህ ቦታ ላይ እጅህን አኑርና 3 ጊዜ ቢስሚላህ በል፣ ከዚያም 7 ጊዜ አዑዙ ቢላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሃዚሩ በል አሉት። ሰሓባውም እሳቸው እንዳሉኝ አደረግኩ፣ ህመሙም ለቀቀኝ፣ በአላህ እምላለሁ ከዚያን ቀን ጀምሮ ለቤተሰብና ለማውቀው ሰው ሁሉ ከማስተማር ወደ ኋላ አላልኩም ብሏል። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ከቤታቸው ወጥተው ወደ መስጂድ ሄዱ። በመስጂዱ ውስጥም የተወሰኑ ሰሃቦችን ተቀምጠው አገኟቸው። ለምንድን ነው የተቀመጣችሁት አሏቸው። የአላህ መልእክተኛ ሆይ አላህን ለማውሳት ብለን ነው የተቀመጥነው አሏቸው። ይኸው ነው ሌላ የተቀመጣችሁበት ጉዳይ የለም አሏቸው። አዎ ወላሂ ለዚሁ ነው የተቀመጥነው አሏቸው። ነቢዩም ሰለላሁ ዐለይሂ ወሰለም እኔ ጠየኳችሁ ልወቅሳችሁ ብዬ አይደለም፣ ነገር ግን አላህ በእናንተ በመላእክት እንደሚፎክር ልነግራችሁ ብዬ ነው አሏቸው። አልወዱድ እንዴት እንደሚወደን ልብ ብለናል። ወዳድ የሆነው አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የስንዝር ያህል ወደ እኔ የቀረበን የክንድ ያህል እቀርበዋለሁ፣ የክንድ ያህል የቀረበኝን የ2 እጅ ስፋት ያህል እቀርበዋለሁ፣ እየሄደ ወደ እኔ የመጣውን እየገሰገስኩ ወደ እሱ ሄዳለሁ። አሁን አስተዋልን አየንም። በአሰርም እንደተላለፈው አላህ ለነቢዩ ዳውድ እንዲህ አለ፣ ዳውድ ሆይ ለእኔ ጀርባቸውን የሰጡ ሰዎች ወደ እኔ በመመለሳቸውና ተጸጽተው በመምጣታቸው ለእነርሱ ያለኝን ጉጉት ቢያውቁ ኖሮ ለእኔ ከሚኖራቸው ጉጉት የተነሳ በቀለጡ ነበር። ዳውድ ሆይ ይህ ለእኔ ጀርባቸውን ለሰጡ ሰዎች ያለኝ ፍላጎት ነው። ፊታቸውን ወደ እኔ ላዞሩ ሰዎች እንዴት የሚሆን ይመስልሃል? አልወዱድ እንዲህ እያለ ይወቅሰናል። አለም የእኒ ሊለዚነ አመኑ አን ተኽሻ ቁሉቡሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ፣ ለእነዚያ ላመኑት ለአላህ ተግሣጽና ከቁርአንም ለወረዱ ልቦቻቸው ሊፈሩ ጊዜው አልቀረበምን? ሱረቱል ሐዲድ። ወቀሳው ግን የፍቅርና የውዴታ ነው፣ የሚያሳምም አይነት አይደለም። አልወዱድ ሴቶችን በሂጃብ ሲያዛቸው እንዲህ ይላል፣ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ። አንተ ነቢዩ ሆይ ለሚስቶችህ ለሴቶች ልጆችህም ለምእመናን ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው። ይህ እንዳይታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው ይላል ሱረቱል አሕዛብ። ሂጃብ ሴት ልጅ ወደ አላህ ሱብሓነሁ ወተዓላ ለመቃረቧ ማሳያ ነው። የአላህ ሱብሓነሁ ወተዓላ ጥበቃ አላት። ባሪያው ናትና እውቅና ሰጥቷታል። ሂጃብ ይህን ያህል ዋጋ ይኖረዋል ብለን አስበን እናውቃለን? የሂጃብ ዋጋ ብናውቅ ኖሮ አላህ ሱብሓነሁ ወተዓላ ካለን ጉጉት የተነሳ በቀለጥን ነበር። አልወዱድ በመካከላችን መዋደድ እንዲኖር በቀልባችን ውስጥ ውዴታን የተከለ ጌታ ነው። መልካምና ውብ የሆኑ በጓደኛሞች መካከል የሚደረጉ አቀማመጦች፣ በቤተሰብ መካከል የተለመዱና በልጆችና ዘመዶች የታጀቡ ስብስቦች ከአልወዱድ አላህ ሱብሓነሁ ወተዓላ የሆኑ ናቸው። የኒካህና የቀለበት ዝግጅቶች 2 ሰዎች ሲጣመሩ ማየት ድባቡ እጅግ ደስ የሚል ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን።
ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራት አለ። ሱረቱ ሩም። ይህ ሁሉ አልወዱድ ከሆነው አላህ ሱብሓነሁ ወተዓላ የሆነ ነው። በፍጥረተ ዓለሙ በግላዊ ህይወታችንና በቁርአን ውስጥ እንፈልግ። አልወዱድ የሆነው አላህ ሱብሓነሁ ወተዓላ በሁሉም ቦታዎች ላይ ሲጠራን እናስተውላለን። ወደ ውዴታው ሲሰበስበን እናያለን። እናት መንገደኛ ልጇን ወጣ ስትሸኝ ትልቅ የውዴታ ስሜት ይታይባታል። ዑምራ ተብላ በዚህ ስም የተጠራችው በአላህ እና በባሮቹ መካከል ውዴታን ስለምትጨምርና ስለምታጠነክር ነው ይባላል። ታዲያ ዑምራ ካልወዱድ የተሰጠን ስጦታ አይደለምን? ከአባ እስከነደርስ ድረስ የምንላቸው የተልቢያ ቃላትን ከአላህ ሱብሓነሁ ወተዓላ ጋር ያለን ቁርኝነት ለአላህ ሱብሓነሁ ወተዓላ ያለንን መውደድ የሚያመለክቱ ናቸው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ። አንድ ቀን ተልቢያ ሲደረግ የሰማ አንድ ታቢዒ ምን አለ መሰላችሁ? አንተን ለማገኝበት ቀን ጓጓሁና ወደ አንተ መጣ። ከአባን መመልከት እንድትጓጓለት ያደርግሃል። ቀልባችን ውዴታ ይሞላል። ይህ ከአባን ስናይ የሚኖረን ስሜት ነው። የቂያማ ቀን በጀነት ውስጥ አላህን ያየ ቀን እንዴት የሚሆን ይሆን? ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። ፊቶች በዚያ ቀን አብሪዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። ሱረቱል ቂያማ። ነቢዩም ሰለላሁ ዐለይሂ ወሰለም ሙሉ ጨረቃን እንደምታዩት ሁሉ የቂያማ ቀን ጌታቸውን ታዩታላችሁ ብለዋል። አልወዱድ በጀነት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጀነት ሰዎች ሲናገሩ ቀልባቸው አንድ ቀልብ ነው፣ በመካከላቸው ልዩነትም ሆነ ጥላቻ የለም ብለዋል። ይህ የተሟላ ውዴታ ነው። በዚህ ምድር ላይ እኔ የሆነ ነገር እፈልጋለሁ፣ አንተም የሆነ ነገር ትፈልጋለህ። ሙሉ መስማማት ላይኖር ይችላል። በጀነት ውስጥ ግን ይህ አይታሰብም። ፍጹም የሆነ መዋደድ ነው ያለው። ዱንያ ላይ የነበሩ ሁሉ ይጠፋል። ወነዘዕና ማ ፊ ሱዱሪሂም ሚን ጊልን ኢኽዋናን ዐላ ሱሩሪን ሙተቃቢሊን። በአልጋዎችም ላይ ፊት ለፊት የሚቀጣጩ ወንድማማቾች ሆነው በደረቶቻቸው ውስጥ ከቂም ያለውን ሁሉ እናስወግዳለን። ሱረቱል ሂጅር። በጀነት ውስጥ ወንድም ለወንድሙ ይጓጓል። አላህም ሱብሓነሁ ወተዓላ የዚህኛውን አልጋ ወደዚያኛው እንዲቀርብ ያደርጋል። ወንድሙ ለወንድሙ አላህ ምህረቱን መቼ እንደሰጠን ታስታውሳለህን? ይለዋል። አሁን የዚህን ቀን በማለት ይመልስለታል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወለዚነ አመኑ ወተበዐትሁም ዙርሪየቱሁም ቢኢማኒን አልሐቅና ቢሂም ዙርሪየተሁም ወማ አለትናሁም ሚን ዐመሊሂም ሚን ሸይእ ኩሉ እምሪኢን ቢማ ከሰበ ረሂን። እነዚያም ያመኑትና ዝርያዎቻቸውን በእምነት የተከተሏቸው ዝርያዎችን በእነሱ እናስጠጋለን፣ ከስራዎችም ምንም አናጎድልባቸውም። ሰው ሁሉ በሰራው ስራ ተያዥ ነው። ሱረቱ ጦር። ታዲያ ይህ ሁሉ ከወዱዱ ጌታ የተበረከተልን አይደለምን? በአልጋዎቻቸው ላይ ውዴታን በተመለከተ በቁርአን ውስጥ በተደጋጋሚ ብዙ ጊዜ የመጣ ቃል ነው። ኢኽዋናን ዐላ ሱሩሪን ሙተቃቢሊን። በአልጋዎችም ላይ ፊት ለፊት የሚቀጣጩ ወንድማማቾች ሆነው የሚለው መሆኑን እናውቅ ይሆን? አልወዱድ በሚለው የአላህ ስም እንዴት እንኖራለን? አንደኛ፣ ከፍተኛ በሆነ ውዴታ ወደ አላህ ሱብሓነሁ ወተዓላ እንሄድ። ቀልባችንን በውዴታው እንሙላው። ነቢዩ ሰለላሁ ዐለይሂ ወሰለም አላህን በሙሉ ልባችሁ ውደዱት ብለዋል። ሁለተኛ፣ በጣም በከፍተኛ የእርግጠኝነት ስሜት ላይ እንሆን። አላህ ወደኛ የተወደደ መሆኑን አንዘንጋ። ይወደናል፣ እርግጠኛ እንሆን። ሶስተኛ፣ ሰዎችን እንውደድ። ሚስታችንን፣ ቤተሰባችንን፣ ተማሪዎቻችን፣ አስተማሪዎቻችን፣ የሥራ ኃላፊዎቻችን፣ የሥራ ባልደረባችንን ሁሉንም እንውደድ። በውዴታና በፍቅር አብረናቸው እንኖር። ከነቢያችን ሰለላሁ ዐለይሂ ወሰለም ለሰዎች ያላቸውን ውዴታ እንማር። በሆነ ወቅት አስለመህ ሰላም የምትባል ጎሳ ወደ እርሳቸው መጣች። ነቢዩም ሰለላሁ ዐለይሂ ወሰለም አስለመን አላህ ሰላሟን ይስጣት ይታረቃት አሉ። እንዲህና በተመሳሳይ መልኩ ውዴታ ቃልን ሲመርጡ እናያለን። ቀይፋር ወይም ምህረት የምትባል ጎሳ ወደ እርሳቸው መጣች። በመጣች ጊዜም ቀይፋርን አላህ ምህረቱን ይስጣት ነበር ያሉት። የየመን ሰዎች በመጡ ጊዜም ቀልባቸው ለስላሳና አዛኝ የሆኑ የየመን ሰዎች ወደ እናንተ ይመጣሉ ነበር ያሉት።
ኢክሪማ ኢብኑ አቢ ጀህል ወደ እርሳቸው እየመጣ መሆኑን በተረዱም ጊዜ ኢክሪማ ወደ እናንተ ይመጣል፣ አባቱን አትስደቡ፣ ሙታንን መስደብ በሕይወት ያሉትን ማስቸገር ነው፣ ሟቹ ዘንድ አይደርስም ብለዋል። እኛስ በዚህ መልኩ የመውደድና የውዴታ ባለቤት መሆን ይቻለን ይሆን? ታላቁ ሶሃባ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በየመን የሚኖሩ የሐምዳን ጎሳ አባላትን ወደ እስልምና ለመጥራት በሄዱ ጊዜ ሰዎቹ ወዲያውኑ ሰለሙ። እሳቸውም እጅግ ውብ በሆነ ነገር ተናገሩ። እንዲህ በማለት በጀነት በር ላይ ጠባቂ ቢሆን ኑሮ ሐምዳኖችን በሰላም ግቡ እላቸው ነበር። በዚህ መልኩ የሚወድ ሰው መሆን እንችላለን ወይ? በመጨረሻም ነቢዩ ሰለላሁ ዐለይሂ ወሰለም እንኳን ሕይወት ላለው ሕይወት ወደ ሌለው ነገር ሲወደዱ እንመልከት። የውዴታ ሰው የሆኑት ነቢዩ እንዲህ ይላሉ፣ ኡሁድ የምንወደውና የሚወደን ተራራ ነው። በሌላ ጊዜም ተራራውን እያበሱ ኡሁድ ሆይ እርጋ፣ ባንተ ላይ ያሉት ነቢይ፣ እውነተኛው ሰውና ሁለቱ ሰማዕታት ናቸው ብለዋል። በመጨረሻም ከአልወዱድ ጋር ሕይወታችን ተገናኝቶ የምንኖር አላህ ያድርገን። ሰላሙ አለይኩም